ዮያ ሰላም ለእናንተ ይሁን። ለማታውቁኝ ስመኝ ነኝ ከዊዝን ሶሻል ሶሳይቲ። ዛሬ ይህንን ቪዲዮ ለመስራት ያነሳሳኝ ነገር እንግዲህ ከቅርብ ዓመታት ወዲህ ብዙ የምናያቸው ነገሮች አሉ። ሶሻል ሚዲያ ላይ ለሶሻል ሚዲያው በጣም ጎበዝ የሆኑ ብዙ ተከታይ ያላቸው ብዙ ወዳጅ ያላቸው ብዙ ኢምፓክት እያመጡ ያሉ ልጆቻችን እያጣን ነው፣ እየሞቱብን ነው፣ ራሳቸውን እያጠፉ ማለት ነው። ይሄ ደግሞ ወይ ከባሎቻቸው ጋር ወይ ደግሞ ከጓደኞቻቸው ጋር ወይ ደግሞ ከቤተሰብ ጋር ባለው ግንኙነት ወይም ደግሞ ጥል፣ አለመስማማት፣ ብዙ ነገር በመለያየት ይሆናል። እንግዲህ ሰው ለሰው መጥፋት እንደ ከውዝ ወይም ደግሞ እንደ መነሻ ሆኖ ሳለ ደግሞ በሌላ መልኩ ደግሞ እኔም ብዬ ነው የማስበው ሰው ለሰው መድኃኒቱ ነው። ስለዚህ አሁን የዛሬው ቪዲዮዬ ሰው ለሰው መድኃኒቱ ነው የሚለውን አብረን እንድናይ ነው። ሰው ለሰው መጥፋት ምክንያት ቢሆንም የበለጠውን ግን ሰው ለሰው መድኃኒቱ ነው፣ ለመኖርም ጥሩ ላይፍ ለማሳለፍ ራስን ከማጥፋት ለመዳንም ሰው ለሰው መድኃኒቱ ነው የሚለውን አብረን እንድናይ ነው ዛሬ የፈለግኩት። ሰው ለሰው መድኃኒቱ ነው በኦሮምኛ ምን ይላል ነው? ዱዳፊ ወላዳን ለፋ ከደኒ ይላሉ። ሰኒፉ ነምነማፍ ቆሪቻ ከን ጀድኑቱም ኢሳ ጀቹዳ ገሩሞ አከሚት ነምነማፍ ቆሪቻ አከስት ወል አጀሲሳ ኦፊን አጀሳ ኢሳ ጀዱና ጀባዱ ተደደፈቻት ራሴን ገላለሁ የምትለውን የሚለውን ሰው እያለቀሰች ወይም እያለቀሰ እየሰሙ እንዴ እስካሁን አለሽ እንዴ እስካሁን ራስሽን አላጠፋሽም እንዴ እያሉ ሰው ለሰው መድኃኒት እንዴት ይሆናል፣ በምን መልኩ ነው የሚለውን አብረን እናያለን። ባይ ዘ ዌይ ሰው ለሰው መድኃኒት ሲሆን ራስ እያንዳንዳችን ሰው ያንን ተረድተን ተቀብለን ልንሰራበት ይገባል። በራሱ የሚሆን ነገር የለም ማለት ነው። ስለዚህ አንዱ ምንድነው ብዬ የማስበው ከነበብኩትም በህይወቴም ካሳለፍኩት ነገር አካላዊ ህብረት ያስፈልጋል። ኢምፐርሰን ሶሻላይዜሽን። የአሁኑ ሶሻላይዜሽን ምን ላይ ነው ያለው? ሶሻል ሚዲያ ላይ ነው ያለው። በጣም የሚወዱን ሶሻል ሚዲያ ላይ ያሉ፣ በጣም ሜቢ የሚጠሉን ደግሞ ዲስካሬጅ የሚያደርጉንም ሶሻል ሚዲያ ላይ ያሉ። ለሰው ልጅ ግን ያ እንዳለ ሆኖ ሶሻል ሚዲያን መተው አንችልም በዚህ ዘመን። ኢትስ ፓርት ኦፍ አወር ላይፍ። ግን ደግሞ ኢምፐርሰን ሶሻላይዜሽን የራሳችን ከሆኑ ሰዎች ከሚረዱን ከምንረዳቸው ሰዎች ጋር አብሮ ሶሻላይዝ ማድረግ በጣም አስፈላጊ ነው። አብሮ በአካል መገናኘት መቻል በጣም አስፈላጊ ነው። አየር ላይ ብቻ መሆን የለበትም ነው። ሁለተኛው የልብ ጓደኛ ወይም ደግሞ ጓደኞች ያስፈልጉናል። የምናካፍላቸው የሚያካፍሉን ሀይ የሚሉን የልብ ጓደኞች ያስፈልጉናል። ሶስተኛ ከምናመልከው አምላክ ጋር ጥሩ ግንኙነት፣ ልብ ከልብ የሆነ ግንኙነት። የምናመልከው አምላክ ስል አንድ ሃይማኖት ብቻ ማለት አይደለም። ማንኛውም ሃይማኖት ሊሆን ይችላል። ኦርቶዶክስ እንሁን፣ ፕሮቴስታንት እንሁን፣ ሙስሊም እንሁን፣ በየትኛውም እምነት ውስጥ እንሁን ከዛ ከምናመልከው አምላክ ጌታ ጋር አንድ ለአንድ ወይም ደግሞ ዋን ቱ ዋን ሪሌሽንሺፕ የሱን ሀሳብ መረዳት፣ እግዚአብሔር ለኛ ያለውን ሀሳብ በጣም መረዳት እና ከዛ ጋርም ጥብቅ ግንኙነት ያስፈልገናል። ያ ምን ያደርጋል? ሌላውም ሰው እንዲረዳን፣ ያው ሰው ለሰው መድኃኒቱ ነው ያልኩትን ነገር ሪያላይዝ ለማድረግ ከእግዚአብሔር ጋር ያለን ነገር ማጣበቅ እና ጥብቅ ማድረግም በጣም አስፈላጊ ነው። እስቲ እያንዳንዱን ነገር ጠለቅ ብለን እኔ ህብረት እንፍጠር ወይም ደግሞ ኢምፐርሰን ሶሻላይዝ እናድርግ ስንል በዚህ ዘመን እንዴት ይቻላል? እዛ ጋር የሚጎተተን ሶሻል ሚዲያ አለ። ቀኑን ሙሉ እንቀመጥ ብንል ሊያስቀምጠን የሚችል ሶሻል ሚዲያ አለ። ኑሮ ደግሞ ወደዛ ይጎትተናል፣ ወደዚህ ይጎትተናል፣ ብዙ ነገር ይዞናል። እና እንዴት ነው ሰው ከሰው ጋር ሶሻላይዜሽን ወይም ደግሞ ህብረትን በተሻለ መልኩ እንደ ድሮ ማድረግ የሚችለው የሚለውን አንድ በአንድ እስቲ አብረን እናያለን። አንዱ ወደ ድሮአችን እንመለስላለሁ ወገኖች። ድሮ ሶሻላይዜሽን ወይም ደግሞ ህብረት ማድረግ ዲፎልት ነው። በቃ ስንወለድ እያየን የምናድገው ነገር ነው። ሰው ከጎረቤቱ ጋር ቡና ይጠጣል፣ ማህበር አለ፣ ብዙ እቁብ፣ እድር፣ ብዙ ነገሮች አሉ እና ወደዛ መመለስ አስፈላጊ ይመስለኛል። የጣልነውን ነገር ማንሳት፣ መልካም የሆኑትን የሀገራችንን የህብረተሰባችን ውስጥ ያለውን መልካም ነገር ማንሳት አስፈላጊ ይመስለኛል።
እስቲ ከጎረቤት ጋር ቡና እንጠጣ ስንል መቼ አሁን አዲስ አበባ ውስጥ ወይም ደግሞ ሌሎች ትልቅ ከተሞች ውስጥ በጣም እየሞተ መጥቷል። ለምንድን ነው የማንጠጣው? መልሳችሁ ጊዜ የለንም ነው የምትሉት። ጊዜ ግን መፈጠር አለበት፣ ታስቦ ታቅዶ መፈጠር አለበት። ቢያንስ በሳምንት አንድ ቀን ጎረቤቴ ካለችው ሴት ጋር፣ ጎረቤቴ ካለው ፋሚሊ ጋር ወይም ደግሞ ከሌላም አለፍ ብሎ እንዳንጠጣ የሚያደርገን ነገር ምንድን ነው? ቢያንስ እሁድ እኮ አለን። እሁድ ከሌለን ቅዳሜ አለን። ቀን ከሌለን ማታ አለን። ቡና አብረን እንጠጣ። እዛ ውስጥ ትልቅ ነገር አለ። ድሮ እኔ ትዝ ይለኛል ህፃን ሆነን ጠዋት ከእንቅልፋችን ተነስተን 12 ሰዓት እንግዲህ ከብቶች ለማሰማራት ገጠር ነው ቤተሰቦቻችን ይቀሰቅሱናል። ከዛ ይልቅ እኔ ጆሮዬ ቶሎ የሚያዳምጠው ምን እንደሆነ ታውቃላችሁ? ከጎረቤት የሚወቀጠውን ቡና። ቡናው ድሮ በማሽን የለም እንግዲህ በሙቀጫ ነው የሚወቀጠው። አሁንም ቢሆን ገጠር እንደዛው ነው የሚሆነው። ቡናዋ ቋ ስትል ጆሮዬ እነማማ ቤት አያቴ ቤት ማለት ነው ቡና ፈልቷል ማለት ነው እንላለን። ከዛ ሰብሰብ ብለን እንሄድና ቡናችንን የቡና ቁርስ ነው የሚቀርበው። ደግሞ ደረቅ ቡና እንዳይመስላችሁ፣ አሪፍ ዳቦ ወይ ጨጨብሳ ወይ ደግሞ ቆሎ፣ ንፍሮ፣ ድንች ብቻ ራሱ ቁርስ የሚሆን ነው። እዛ ቡናችንን በወተት አድርገን እንመጣ እና በመሀል ወይ ከብት ያሰማራሉ ወይ ደግሞ እኛ ቤት ይሆናል ቡና። ከዛ ደግሞ ማታ አጎቴ ቤት ሰብሰብ ብለን፣ የማታው ደግሞ የሚገርም ነው፣ ይመቻል። ምክንያቱም እዛ ልሄድ ነው እትሻ ነው ምናምን ገበያ የለም። በቃ ሁሉም ሰብሰብ ብሎ መደብ ላይ ተደርድረን ቁጭ እንላለን። እኔ በጣም የሚገርመኝ ገጠር ሆኖ እናንተ ትንሽ ናችሁ እዛ መሬት ቁጭ በል ምናምን የለም። በቃ መደብ ላይ ሰብሰብ ብለን ቁጭ እንላለን። ከዛ የቡና ቁርሱ እንደተለመደው ነው። አንዳንድ ጊዜ እራትም ሊሆን ይችላል፣ የጋራ እራት። ያወራሉ፣ ይጫወታሉ። እኛም እርስ በራሳችን የሚገርማችሁ አሁን የእናቴ የአክስቴ ልጆች አሉ ሌላ ቦታ ያደጉ እና የአጎቴ ልጆች አሉ እዚህ ቤት እዚህ ግቢ ውስጥ እዚህ ቄ ውስጥ አብረን ያደግነው። እነኚህ በቃ ኦልሞስት እንደ ወንድሞች እህቶች ይመስሉኛል። እና የአክስቴ ልጆች ደግሞ ሌላ ቦታ ያሉትን በቃ ለመላመድ በጣም ነው ጊዜ የወሰደብን። አሁን ድረስ ብዙ አልተዋወቅንም የዛን ያህል። ምክንያቱም አብሮ ማደግ፣ አብሮ መብላት፣ አብሮ መጫወት ዋጋ አለው በጣም። በቃ ልነግራችሁ ከምችለው በላይ ማለት ነው። እኔ እንደውም ማታ ያኔ በጣም እንቅልፋም ስለነበርኩ እዛ ሄጄ መደብ ላይ ዘረራለሁ። ከዛ ተሸክሞኝ ወደ ቤት ይሄዳሉ፣ ይቆጡኛል። ትዝታው ግን አብሮን የቀረው። ሳይንቁን አብሮን ይጫወታሉ። አጎቴ ነፍሱን ይማርና እንደዚህ ነበር የሚያጫውተኝ። በቃ አንተ ልጅ ነበር የምለው። ታላቅነቱን ትልቅነቱን ሁሉ እየረሳው ከእንትኑ ሪሌሽኑ የተነሳ እና ያንን እንመልስ ለማለት። ስለዚህ የሚሰጠው ደስታ ቤተሰብ ቁጭ ብሎ ሲያወራ እኛ ደግሞ እንሰማለን፣ እናደምጣለን። እኔ አሁን ብዙ ጊዜ በኦሮምኛ ሳወራ በተረት ነው ነገሮችን የምጨርሰው። ከየት ነው የለመድኩት? በቃ እዛ ጋር ቡና ሲያወሩ ቡና ሲጠጡ የሚያወሩትን እየሰማው ነው እንትን ያልኩት ማለት ነው፣ ያንን የለመድኩት። ስለዚህ አሁንም ቢሆን አስበንበት ከጎረቤቶቻችን ጋር ቡና እንጠጣ። ያንን ስናደርግ ደግሞ ልጆቻችንም እናሳትፍ፣ አብረውን እንዲጠጡ እናደርግ፣ ራሳችን ብቻ ሳንሆን ማለት ነው። በዛን ሰዓት ከዚህ ከሶሻል ሚዲያም ልታች እንሆናለን፣ የልባችንንም እናወራለን። ትዝ ይለኛል በጣም ከባሎቻቸው ጋር ችግር ያለባቸው ሴቶች እዛ መጥተው ቡናው ላይ እርስ በራሳቸው ሲያወሩ ቬንት ሲያደርጉ በጣም አያለው። እና እዛ ውስጥ ያለው ነገር ከሌላው ነገር ያለፈ ማለት ነው ብዙ ነገር አለው። እና ቡና እንጠጣ፣ አስበንበት እንመልሰው የድሮውን ነገር ነው። ሌላው ማንሳት የምፈልገው ነገር አቅደንበት በአካል እንገናኝ። አቅደንበት ስንል ለምሳሌ ቡና ለመጠጣት ኮፊ ሃውስ ልንሄድ እንችላለን፣ አብረን ጉዞ ልናደርግ እንችላለን፣ አብረን ምሳ መብላት እንችላለን። የተለያዩ ቦታዎች ላይ አቅደን እስቲ ዛሬ እንገናኝ። አሁን እንደዛ የምታደርጉ ልጆች፣ ወጣቶችም ትልቅ ሰዎችም አላችሁ አውቃለሁ። ብዙ ሰው ግን አያደርግም። ከተገናኘንስ ምን እናውራ? እንገናኝና ምን ላይ ነን? ሁሉም የራሱ ሞባይል ይዟል፣ በቃ ተቀርቅሯል። ወይ ደግሞ ካወራን ሶሻል ሚዲያ ላይ ያለውን ወሬ ነው እንደገና መልሰን ሪፍሌክት የምናደርገው። እስቲ ቆም እንበልና የራሳችን ኑሮ እናውራ። የምናየውን ወይ የቸገረንን ወይ ደግሞ ያስቸግረንን ወይም ደግሞ ሌላው ሰው ጋር ያየነውን ነገር እናውራ፣ ልምዳችንም እንከፋፈል። ያኔ ምን ይሆናል?
እዛ ጋር ያለውን ብቻ ሪፍሌክት እያደረግን እያንጸባረቅን የምንኖር ሳይሆን እንደ ሰው ራሳችንን እርስ በራስ የምንገነባባበት አንዱ ለአንዱ ልምድ የሚያካፍልበት ችግሩንም የምንሰማበት የምንፈታበት ይሆናል እና አስበን አቅደን እንገናኝ። ስንገናኝ ግን እንትን ሶሻል ሚዲያ ውስጥ ያንን መልሰን አናደርገው። አንድ ጊዜ ያጋጠመንን ልንገራችሁ። አንድ ዘመዶቼ ከአሜሪካና ከካናዳን የመጡት ሌሎች ደግሞ እዚሁ ያሉ ናቸው እና አንድ ላይ ቡና ጋበዝኳቸው፣ ወይም ደግሞ ምሳ ጋበዝኳቸው። እኛ ቤት መጡ። በጣም ቆንጆ ጊዜ ነበረን፣ እየተጫወትን እያልን የሆነ ሰዓት ላይ ኩሽና ገብቼ ስመለስ ረጭ ብሏል ቤቱ። ከዛ ምን አባትየው እዚህ ሀገር ነው የሚኖረው። አሁን ይህንን ቪዲዮ ካዩ እንግዲህ ያስታውሱታል። ልጆቹ ከሌላ ቦታ ብቻ ከተለያየ ቦታ የተገናኙ ፋሚሊ ናቸው። ለእኔ ይሄ ለነሱ ጥሩ አጋጣሚ ነው፣ ኦፖርቹኒቲ ነው፣ ሊያወሩ ሪፍሌክት ሊያደርጉ ሎት ኦፍ ቲንግስ። እነሱ ግን የሆነ ሰዓት ላይ ቁጭ ብለዋል። አባትም ሞባይሉ ላይ ነው፣ ሁለት ልጆች ወንዶች ናቸው ሞባይል ላይ፣ ሌሎቹም። ከዛ በጣም ተቆጥቼ ፎቶ አነሳኋቸው። እኔ ባይዘዌ ሰው ቤትም እንደዚህ ልጆችን ይዤ ሲሄድ ልጆቹ ቪዲዮ ማነው ሞባይል ላይ ሲሆኑ ሞባይል ነው የምነጥቃቸው፣ ያውቃሉ ቤተሰቦቼ። እና ከተገናኘን ያችን ጊዜ እስቲ እንጠቀም። ለብቻ ስንሆን እኮ እዛ ላይ ውስጥ እንቀበረ የለ እንዴ? ቢያንስ ስንገናኝ እናውራ፣ የድሮ ነገሮቻችንን እናምጣና ስታዩ እንግዲህ ዘመዶቼ ያው አስታውሱና አይሆፕ አሁን ትታችኋል። ያኔ ያልኩትንም ታስታውሳላችሁ ብዬ አስባለሁ። ሌላው አመት በዓል ላይ አሁን ብዙ ጊዜ ሰው መሰላቸት ለመደና በዓል ሲደርስ እንኳን አደረሳችሁ በቴሌግራም በዋትሳፕ ወይም ደግሞ በሜሴጅ በተለያየ መልኩ በፌስቡክም እስቲ በዓላቶች ሲኖሩ ሰብሰብ ብለን እንገናኝ፣ ወጣ እንበል። ገጠር ውስጥ ዘመዶች ካሉን ወይም ደግሞ ከተማ ውስጥም ከሆነ ሰብሰብ ብለን አንድ ቦታ በዓላትን እናክብር። ስናከብር ደግሞ ከልጆቻችን ጋር እዛም ኮንሽስ መሆን ያስፈልጋል። ባይዘዌ በዚህ ዘመን በእያንዳንዱ ላይፍ ስታይላችንና ጉዞአችን ኮንሽስ ወይም ደግሞ ነቅተን ካልሆነ ዝም ብለን የሆነ የምንጓዝ ከሆነ ጥሩ አይሆንም እና መንቃት በጣም አስፈላጊ ነው። ልጆቻችን ምን እያደረጉ ነው? እየተጫወቱ ነው ወይስ ጓዳ ገብተው ወይም መኝታ ቤት ገብተው ቪዲዮ እያዩ ነው? አብሮ ያወራሉ ወይ? እኛስ ምን እያደረግን ነው? ተሰብስበን ቪዲዮ ማነው ሶሻል ሚዲያ ፌስቡክ እሱን ነው የምናየው ወይንስ ምን እያደረግን ነው? እኛ ራሳችን ስንገናኝም ኮንሽስ መሆን በቃ የነቃን ሰዎች መሆን በጣም አስፈላጊ ነው ብዬ ነው የማስበው። ሜቢ ሌላው ፓረንቲንግ ነው። ለሶሻላይዜሽን በጣም አንዱ አስፈላጊ ነገር ፓረንቲንግ ነው። ፓረንቲንግ ወይም ደግሞ ልጆቻችንን ስናሳድግ ለዛ ለሶሻላይዜሽን እንዲበቁ አድርገን ማሳደግ አለብን። በዚህ ዘመን በጣም አስፈላጊ እና በጣም ኪ ነው ብዬ የማስበው ነገር ምንድን ነው? ልጆች ልክ እኛም በሶሻል ሚዲያ ውስጥ ስንያዝ ህፃናቶችም ቶሎ አይናቸው ሞባይል ላይ ነው። እኔ የዚህ ዘመን ነገር አንዳንዴ በጣም የሚገርመኝ ቆይ ሆዳቸው ውስጥ ነው እንደ የሞባይል ነገር ለምደው የሚመጡት። በቃ ሞባይል ላይ ነው አይናቸው። እና በጣም ትንሽ የአንድ አመት ልጅ ወይ 2 አመት እኮ ቤታቸው ስትሄዱ ስማርትፎን ካልያዛችሁ ሰላም ብሎ አይሏችሁም። ስማርትፎን ከያዛችሁ ግን መጥተው ይታከካሉ፣ ሰላም ይላሉ። ከዛ ነጥቀው ሊሄዱ ነው ድብቅ አድርገው። አንድ እህቴ ልጅ አለ ቀስ ብሎ ያዋራና ምን ጊዜ እንደወሰደ ራሱ አይታወቅም ይዘው ይሄዷል። እኔ ግን በጣም ንቁ ነኝ፣ ነቅቼ ነው የማየውና ሸውጃቸው ወደዛ እንትን አደርጋለሁ። አንዳንዴ ግን አውቄ የምሰጥበትም ኮንዲሽን አለ፣ ሁሌ አይመችም። ስለዚህ እንደዛ እንዳይሆን ልጆቻችን ጋር ሞባይል አትያዙ አይሆንም፣ አትዩ አይሆንም። ስለዚህ ቢዚ የሚሆኑበትን ኮንዲሽን ከኛ ጋር የሚሆኑበትን ኮንዲሽን እኛንን ማበጀት ወይም ማመቻቸት ያለብን። ለዛ አንዱ ብዬ የማስበው እንግዲህ ወደ ቡናው ልመልሳችሁ እና እኔ የቡና ነገር አይሆንልኝም ታውቃላችሁ። ቡናችንን እናፍላና ከልጆች ጋር ልጆች ቡና አይጠጡም እንዳትሉኝ፣ ቡና ለጤናም ጥሩ ነው፣ ምንም ችግር የለውም። ባዶን እንዳይጠጡ በወተት አድርጉላቸው። ቡና አፍልታችሁ ኑ ልጆች ቡና እንጠጣ፣ አብሯችሁ ቡና ይጠጡ። ወደ መኝታ ቤት የገባውን ተጠርቶ ና ወይም ደግሞ እኔ ቡና እንጠጣ፣ ሰብሰብ ብለን አብረን ቡና መጠጣት። ስንበላስ የፈረደበት የተማርነው የላይፍ ስታይል አለ። ሳህን ተቆራርጦ ለእያንዳንዱ ለየብቻ ይሰጣል። ትሪያችን ላይ እንደ ዶሮ ዘርከፍ አድርገን እንጀራችንን ቁጭ አድርገን ወጡንም በየአይነትም ይሁን አንድ
ሳህን ላይ ትሪ ላይ አውጥተን እንብላ፣ አንድ ላይ እንብላ። ያኔ ምን ይሆናል? ሳንወድ በግድ ቢያንስ ሌላ ወሬ ማውራት ቢያቅታቸው ምግቡን እንትን ያደርጋሉ፣ ኮሜንት ያደርጋሉ። ጨው በዛበት፣ ጨው አነሰ ምናምን፣ በዛ ውስጥ ወሬ ይጀመራል፣ ንግግር ይጀመራል፣ እርስ በራሳቸው መናገር ይጀምራሉ። ስለዚህ ልጆቻችን ጋር ምግብ እንብላ፣ ቡና አብረን እንጠጣ። ሆን ብላችሁ ቡና አፍሉ። በቃ ፎርማል ቡና ጎዝጉዛችሁ አፍሉና ጥሯቸው፣ ሞቅ አድርጋችሁ። ለቡና ሲመጡ አብረን እናወራለን ማለት ነው። ሌላው የቤተሰብ ስብሰባ። ቤተሰብ ስብሰባ በጣም አስፈላጊ ነው። እኛ ቤት የሆነ ሰዓት በጣም ጀምረን አሁን ሰሞኑን ትንሽ ቀዘቀዘ፣ እያደጉ ሲሄዱ እኛም ደግሞ ቢዚ ስንሆን በተለያየ መልኩ ትንሽ ቀዘቀዘ እንጂ የቤተሰብ ስብሰባ እናደርግ ነበር። አባታቸው ውጭ ሲሰራ ልጆች የተናገሩትን አስታውሳለሁ። በቃ በቁም ነገር እንሰማቸዋለን፣ ያወራሉ። ተመለስ አሉት። ለምንድን ነው ውጭ ሀገር የምትሰራው? እዚሁ እናታችን ትሰራለች፣ እነ እከሌ አጎታችን አክስታችን ይሰሩ የለም ወይ? አይ እኔ ለእናንተ የተሻለ ላይፍ እንዲሆንላችሁ ነው፣ የተሻለ ገቢ ነው። ህፃን ሆነው እኮ ነው። የሚገርማችሁ ይሄን ጎርምሰው አይደለም ይሄንን ያሉት። እኛ አንተን ነው የምንፈልገው፣ ያንተን መገኘት ነው የምንፈልገው፣ ያንተን ሪሶርስ አንፈልግም፣ ወይም ደግሞ ያንተ የምታመጣልን። ስለዚህ ልጆችን ጊዜ ሰተን እንስማ፣ ስብሰባ እናድርግ፣ ከነሱ ጋር እናውራ፣ እንደ ትልቅ ሰው እንጌጅ እናደርጋቸው። ለምሳሌ ቤት ውስጥ አሁን ስራ፣ እኛም እንግዲህ ብዙዎቻችን ፕሮፌሽናል ውጭ የምንሰራ ሰዎች አባትም እናትም ኩሽና አንገባም። ግን በተቻለን መጠን በሳምንት አንድ ቀንም ይሁን 2 ቀንም ይሁን በሚመቸን ልጆቻችን ስራ ስንሰራ ኩሽና ስንገባ ወይ ቤት ስናጸዳ እንጌጅ እናድርጋቸው፣ ወይም ደግሞ አብረን እንስራ። ስለዚህ ምን ይሆናል? አንደኛ አብረን ስንሰራ ፍቅሩ እየጨመረ ይሄዳል። ሁለተኛ ደግሞ ልጆቹ ስራ ይለምዳሉ። ስራ የለመደ ሰው ሁሌ ሶሻል ሚዲያ ላይ ሆነ ገብቶ ስራ ይሰራል። ምግባቸውን ለራሳቸው ያዘጋጃሉ፣ ለሌላውም ይተርፋሉ። እና እኔ ልጆች አሁን ያን ከልጅነት ጀምሮ ስራ ይሰሩ ነበረ። ቤት ግቢ ስናጸዳ አብሮኔ ያጸዳሉ። እኔ ቤት ይዋልኩ ቀን እርግጠኛ ነኝ በጣም የሚረግሙኝ ሁሉ ነው የሚመስለኝ። አላስቀምጣቸውም። ከኔ ጋር ነው ወዲህ የሚሉት፣ ጩጬ ትንሽ ሆነው ማለት ነው። አሁን ወንዱም ሴቱም ኩሽና ገብቶ ቢያንስ ለራሱ ምግብ ይሰራል። አንዳንዶቹ ደግሞ ለሌላውም የሚተርፉ ናቸው። ወደፊት የምታዩ ይሆናል። የሙያቸው ልክ፣ የልጆችን የሙያ ልክ ማለት ነው። ይሄንን አስቤበት ስለማደርግ ነው። በጣም በራሱ የሚመጣ ባይ ዲፎልት የሚመጣ ነገር የለም። ስለዚህ ልጆችን እንጌጅ አድርጉ፣ አብራችሁ ወክውጡ፣ አብራችሁ ወክ እየወጡ እኔ ትዝ ይለኛል ከኋላችን የሆኑና ይደበቃሉ፣ ድብብቆሽ ለወከተን ሌላ ጨዋታ ውስጥ እንገባለን። ስለዚህ ለዛ ጊዜ አታጡም። ባይዘው ጊዜን ከሌላ ነገር ላይ መቀነስ፣ እርስ በራስ ለምሳሌ ማታ ውጭ የምንቆይ ሰዎች ካለን በጊዜ ወደ ቤታችን መግባት፣ ልጆቻችን ጊዜ ስንወስድ ልጆቹ ሶሻላይዝድ መሆን ይጀምሩና ይፈልጋሉ። ሲያድጉም ጓደኛ መፈለግ፣ ዘመድ መፈለግ፣ ሌላ ሰው ጋር ኢንተራክት ማድረግ ይለምዳሉ። ከኛ ጋርም ጓደኛ ይሆናሉ፣ የልባቸውን ያጫውቱናል ማለት ነው። ሚዲያ ላይ የወጡ እንደዚህ ለሆነ እንደዛ ነው ሳይሆን ከቤተሰቦቻቸው ጋርም የልብ ጓደኛ ይሆናሉ ብዬ ነው የማስበው። የመጨረሻው እንግዲህ ከምናመልከው አምላክ ጋር እንጣበቅ ነው። ባይዘው እግዚአብሔር ከምናውቀው ከተረዳነው በላይ በጣም ቅርባችን ነው። በየትኛውም ቅድም እንዳልኩት በእምነት ውስጥ እንሆን፣ እግዚአብሔር ቅርባችን ነው። እግዚአብሔር ኃጢአታችንን ሳይሆን የሚያየው እኛን ነው። እኛን እንዴት እንደሚታደገን እንዴት እንደሚያድነን ነው የሚያየው። ሰው የሰውን ኃጢአት ድካሙን ነው የሚያየው። እግዚአብሔር ግን እንዴት አድርጎ ነጥቆ ወደ ራሱ አስጠግቶን መልካምና ጻድቅ ብርቱ ሰዎች እንድንሆን ነው የሚሰራውና የሚፈልገው። ስለዚህ የእግዚአብሔርን ሀሳብ ለእኛ ያለውን እንረዳ። አንዳንድ ጊዜ አሁን በጣም የምንወደው እጮኛችን ወይም ደግሞ የምንወዳት እጮኛ ስትለየን በቃ የሆነ መሄጃው ይሄ ምንድን ነው የሚባለው ወኪንግ ስቲክ አይነ ስውራን እሱ የተነሳባቸው የሚመስላቸው ሰዎች አሉ። እግዚአብሔር እኮ በጣም የምንወደውን ሰዎች ሲያነሳብን ደግሞ ሲከለክለን ለበጎ ነው። የተሻለ ነገር አለ። እሱን ለምንድን ነው የማናየው? አንድ ሰው ብቻ ነው እንደዚህ ምድር ላይ ያለው። በቃ ከሌለ እኔ ሞታለሁ እሰቀላለሁ ምናምን ይሄዳ። የማይወድሽ ባል ምን ያደርግልሻል? የማይወድሽ እጮኛ ምን ያደርግልሻል? አንቺ ብቻ ነሽ እንደ መውደድ ያለብሽ። ፍቅር እኮ ቱዌይ ነው። በዛ በኩል ከሌለ በቃ የለም ነው። ስፔሻሊ ለሴቶች የማይወዳችሁ ወንድ ጋር አትንጠልጠሉ። በቃ አይወዳችሁም፣ መቼም አይወዳችሁም። እና በቃ ከሌ ሄዷል እኔ እንዲህ ይሆናል ይሂድ፣ በቃ መንገዱን ጨርቅ ያርግለት። እግዚአብሔር ሌላ መልካም ወንድ ለእናንተ አለው።
ወይ ደግሞ ሌላ መልካም ሴት ላንተ አለው እግዚአብሔር። ያ ሰው የሄደባችሁ አብራችሁ ብትኖሩም ስለማያዛልቃችሁ ነው እግዚአብሔር የሚከለክላችሁ የሚወስድባችሁ ወይም ደግሞ እምቢ እንዲል የሚያደርጋችሁ። የተሻለ ነገር አለው። የተሻለ ነገር እግዚአብሔር ለልጆቹ ሁልጊዜ መልካም ነገር ነው የሚያስበው። የተሻለውን ነገር ነው የሚያስበው። እኛስ የሆነ ነገር ላይ አንዴ ከተጣበቅን ከዛ መነቃነቅ የለም። በቃ ያለ ከሌ አልኖርም፣ ያለ ከሊት አልኖርም። እንዴት ነው የማትኖረው? ግጥም አድርገህ ነው የምትኖረው። ያሳደገን ቤተሰብ ስንት ነገር ከአንተ ጋር የሆኑትን ቤተሰብ አስለቅሰሽ ራስን ወደ መግደል፣ ራስን ወደ ማጥፋት ምን ማለት ነው? ይሄ ትልቅ አለማወቅ ነው የሚመስለኝ እኔ። ስለዚህ ከእግዚአብሔር ጋር ስትጣበቁ እግዚአብሔር ይረዳችኋል። ሰውም ደግሞ በዛ መንገድ ይገባና ይረዳችኋል። ሰው ለሰው መድኃኒት ነው ብያችሁ የለም? በዛ መንገድ ይገቡና ይረዷቸዋል። እንሂድ ጸሎት ቤት ሊሏችሁ ይችላሉ። አብረዋቸው ሊጸልዩ ይችላሉ። መስጊድ እንሂድ፣ ቸርች እንሂድ፣ እንደዚህ እንሁን፣ እስቲ አብረን ጊዜ እንውሰድ ይላሉ። ያ መግቢያ ይሆናል። እናንተም አታስቸግሩም። ከእግዚአብሔር ጋር ካልተጣበቃችሁ ታስቸግራላችሁ። ከእግዚአብሔር ጋር መጣበቅ ማለት ለእኔ ቤተክርስቲያን መሄድ፣ መዘመር፣ ሁሌ መስጊድ መሄድ፣ እዛ ጋር ያለውን አገልግሎት ማድረግ አይደለም። ከእግዚአብሔር ጋር ግንኙነት አንድ ለአንድ ነው። የእግዚአብሔርን ሀሳብ በደንብ መረዳት ከልባችን። የእግዚአብሔር ሀሳብ ለእኔ ፍቅር ነው። ስለዚህ ከእግዚአብሔር ጋር አውሩ፣ እንደ ጓደኛ አውሩ። ጓደኛ ለምንድን ነው ይሄ ሰው እምቢ አለኝ? ይሄ ሰው ለምንድን ነው በእኔ ላይ ሌላ ሰው ይዞ ያስቸገረኝ? ከጌታ ጋር አውሩ። ከዛ በኋላስ ሌላ ሰው ደግሞ ገብቶ በዛ ይረዳቸዋል። እኔ ይህን ነገር ስላችሁ በቲዮሪ አይደለም። እኔ አንድ ጊዜ በጣም ልቤ የተሰበረበት ወቅት ነበረ። በጣም ያዳኑኝ ግን ከእግዚአብሔር በታች ጓደኞቼ፣ ጎረቤቶቼ፣ ወንድሜ በቃ የከበቡኝ ሰዎች ናቸው። አንድ ጊዜ ካምፓስ ሃይስኩል እያለሁ በጣም ህይወት የሚያበላሽ ሰው ወደ እኔ ህይወት ሊመጣ ነበር። ያኔ ማን እንዳዳነኝ ታውቃላችሁ? ሾኔ ብሩ የምትባል ልጅ አለች። በጣም ወዳት ጓደኛዬ አሜሪካን ያለችው። ተጠፋፍተናል። ሾኑካ በጣም ነው የምወድሽ፣ አመሰግንሻለሁ። ህይወቴን ያቀናሽልኝ አንቺ ነሽ። ከዛ አልፎ ደግሞ በጣም በቃ ማልወጣበት ልብን የሚሰብር ነገር ደርሶብኝ ወይዘሮ ሮማን አዳማ ቤት ተከራይቼ የሚኖርበት ቤት ቸርችን የወሰደች ጸለየችልኝ። ለእኔ ትልቅ ኃይል ነበረ። ያ ጊዜ ጉልበት ሆነችኝ ከእግዚአብሔር ጋር ማለት ነው። ዘሪሁን አሰፋ በጣም ወድሽ ጓደኛዬ ሚዜ ናት። እሷ ጋር ሄጄ ድፍት ብዬ አለቀስኩ። መከረችኝ፣ ቡና አፈላችልኝ፣ ተኛው አጠገቧ አያደርኩ። ሌላ ሰውን የተነሳው ሰዎች መንገድ ያገኛሉ፣ እሺ እንላቸዋለን። ከእግዚአብሔር ጋር ያለን ዋን ቱ ዋን ሪሌሽን ከሌለ ሰዎች ያንም ለማድረግ ይቸገራሉ። ቸርች እንሂድ አስቸግራለሁ፣ እሺ አልልም። ወይ መስጊድ እንሂድ አስቸግራለሁ፣ እሺ አልልም። ስለዚህ ዋን ቱ ዋን ሪሌሽን ሲኖረን ምን ይሆናል? ሰዎችም እኛን ለመርዳት ይቀላቸዋል ማለት ነው። ስለዚህ እነኝን ነገሮች እስቲ ኤክሰርሳይዝ እናደርግ። አሁን እያልኩ ያለሁት ቤተሰብ ጋርም ትልቅ ስራ ነው ያለው። እኛም እያንዳንዳችን ለላይፋችን ትልቅ ስራ አለብን ማለት ነው። ምንድን ያልኩት 3 ነገር ነው ያነሳሁት። ኢምፐርሰን ሶሻላይዜሽን፣ ከሰው ጋር እንገናኝ፣ ጋዘር እናድርግ። ሁለተኛ ጓደኛ ይኖረን፣ የልብ ጓደኛ፣ ሲያመን ሲያቅተን ሄደን የምንተነፍስበት፣ ገመድ የሚያቀብል ሳይሆን እንዴ እስካሁን ለምን ኖርሽ ሂጃ ታነቂያ የሚል ሳይሆን እንዴ አብድሻል እንዴ የሚለን ጓደኛ፣ ወይም አብድሃል እንዴ የሚለን ጓደኛ ያስፈልግሃል። ሶስተኛ ከእግዚአብሔር ጋር ከምናመልከው አምላክ በየትኛውም እምነት ውስጥ ሆኖ ከምታመልኩት አምላክ ጋር ጥሩ ግንኙነት ይኖራችሁ። የእግዚአብሔርን ሀሳብ ለእናንተ ያለውን ተረዱ። የሆነ የወደዳችሁትን ነገር ጆር ሲያደርግባችሁ የተሻለ ነገር እንዳለው እግዚአብሔር ነገ የተሻለ መልካም ነገር እንዳለ ሊያሳያችሁ ያንን ሊያኖራችሁ እንደፈለገ እወቁ። በጣም የማመሰግናችሁ፣ ወዳችኋለሁ። ልጆችዬ ኑሩልን። ለምን ትሞታላችሁ? ቤተሰብ እኮ ለፍቶ ተቸግሮ ነው ያሳደጋችሁ። ኑሩላቸው፣ ልባቸውን አታድሙ፣ እኛንም አታሳዝኑ። እግዚአብሔር ጸጋውን ያብዛላችሁ፣ ሰላሙን ያብዛላችሁ። ሆራ ሁላ ደጋጋ። ቴንኪዩ